ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ በሀይሚ ኩሽና በጣም ፈጣን ጣፋጭና ቀላል ሾርባ እንሰራለን። የሚያስፈልገንም በጣም ቀላል ነገር ነው። ሽንኩርት አነስ ያሉ 2 እንከትፋለን። ይሄ ለ3 ሰው የሚሆን ሬሲፒ ነው ያዘጋጀሁት። እናንተ መጨመር ትችላላችሁ። 1 ዝኩኒ መካከለኛ እንፈቀፍቅና እናዘጋጃለን። መፈቅፈቂያችን በቀጭኑ በኩል ነው የምናደርገው፣ ቶሎ እንዲበስልልን ስለፈለግን ማለት ነው። ካሮትም 1 አነስ ያለች እንፈቀፍቃለን። በጣም ጣፋጭ እንዳይሆን ስኳር እንዳይለን ማለት ነው። ካሮቱን ማሳነስ። ከዚያ እነሱን ፈቅፍቀን ካዘጋጀን በኋላ 1 ድንች ትንሽዬ አነስ ያለ ሳይዝ የካሮቱን ያህል የምትሆን ውፍርፍር ብሎ አልበላም እንዳይለንም ማለት ነው። ፈቅፍቀን አጥበን እንዘፈዝፈዋለን ድንቹን ስለሚጠቁር። ቲማቲማችንን ብንፈልግ መቀጥቀጥ እንችላለን። እኔ ግን በዚህ መፈቅፈቅ ስለሚመቸኝ የበሰለ ቲማቲም በፍጥነት እንደዚህ ፍቅፍቅ እናረጋለን። 1 እሱንም ማዘጋጅተን ጨርሰናል። ከዚያ ዘይት ድስት ውስጥ እናረጋለን። 3 የሾርባ ማንኪያ የሚሆን ከ2 እስከ 3 የሾርባ ማንኪያ ፓስታ 1/8 ወይንም የምትፈልጉትን መጠን እንዲወፍርላችሁ ከፈለጋችሁ ሞር መጨመር ትችላላችሁ። ነጭ ሽንኩርት እንጨምራለን። ከዚያ ትንሽ ካቁላላ ነው በኋላ እንዳያርብን ቀይ ሽንኩርቱን እንጨምራለን። አብረን እናበስለዋለን። በራሱ ነው የምናበስለው፣ ውሃም ምንም አንጨምርም። በሰል ሲልልን ካሮታችንን እንጨምራለን። የፈቀፈቅነውን እርድ 1/4 የሻይ ማንኪያ እዚህ ጋር አድርጌያለሁኝ። ካሮቱን ቀለም ስለሚሰጠው አላበዛውም። ከዚያ ቲማቲማችንን እንጨምራለን፣ እናበስለዋለን። ሰሞኑን ጉንፋን መጥቷል፣ ትንሽ ኃይለኛ ነው እና ረጅም ሰዓት የሚፈጅ ሾርባ ሰርቶ ለመብላት በጣም ከባድ ነው። በፍጥነት የሚደርስ ነገርና የሚጣፍጥ ነገር እንዲበላልንም የሚያደርግ ይሄኛው ነው። እስኪ እዩትና ትሞክሩታላችሁ። ከዚያ ዝኩኒያችንን እንጨምራለን። ድንቻችንን ዘፍዝፈን አጥበን አዘጋጅተናል። እሱንም አጥልለን ውሃውን እንጨምራለን። አብረን እናበስለዋለን። ጥብስ እናደርገዋለን። ምንም አይነት ውሃ አልጨመርኩም እስካሁን ድረስ። በራሱ አሁን ከበሰለልን በኋላ የፈላ ውሃ የምትፈልጉት ያህል ጨምራለን። እዚህ ጋር ያመለጡ ዝኩኒና በደንብ ተከፈሉ አብረው ይበስላሉ ስለሆነ። ከዚያ ፓስታችንን እንጨምራለን ማለት ነው። ያዘጋጀነው ነው መጠን ያለው ጨምረው ማለት ነው። ከዚያ እንደዚህ አረፋውን እስከሚገባ ድረስ ፓስታዋ በሰል እስከምትል ሌላው በስሏል። ገና ሳይጠበስ ነው ፓስታው እስከሚበስል አረፋውን የቃሪያው ደስ የሚል ጣዕም ስላለው የራሱ እናንተ አለማድረግ ትችላላችሁ። እዚህ ጋር ደግሞ ታስታውሱ እንደሆነ ሶሶችና ማባያዎች ላይ የሰራ ነው ቃሪያ ነበረ ያዘጋጀነው። ከሷ ላይ ዝም ብሎ የምንበላበት የሾርባ ማሰብ ላይ አድርገናል። ለሚፈልግ ሰው ማለት እንችላለን። ሞር የሚያቃጥል ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ እመኝላችኋለሁ። ባይ ባይ።